ማውራት መላፋት አይቻልም። የነቢዩ ሰሐቦች ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሯቸው ስለ አላህ ሲነግሯቸው አንገታቸውን ዝቅ አድርገው ጸጥ ብለው ነበር የሚያደምጡት። ወደ ኋላ ወደ ግራ ወደ ቀኝ አይሉም ነበር። አንድ ይሄን ልብ እንድትሉ ፈልጋለሁ። ሌላው መስጂድ ውስጥ ገብታችሁ ቁጭ ብላችሁ ማድመጥ አለባችሁ። ደርሱ ወጣ ገባ ማለት አያስፈልግም። የሆነ ቦታ የሚያውቁትን ሰው የፈለጉ እሱ ጋር ሄዶ ቁጭ ብሎ ወሬ ማውራት መጫወት አይገባም። ወላጆቻችሁ ወደ መስጂድ መድረሳ ያላኳችሁ ቁርአን ልትማሩ፣ ሐዲስ ልትማሩ፣ አደብ ልትማሩ እንጂ ጓደኛ ልታፈሩ፣ ልትጫወቱ፣ ልትቀልዱ አይደል። ግማሽ ቀን ነው፣ እስከ ዙህር ነው ይበዛ የምትማሩት። ከዛ በኋላ ሁሉም በየቤቱ በየሰፈሩ ወላጆቹ የፈቀዱለትን ጨዋታ መጫወት፣ ወደ ፈቀዱለት ቦታ መሄድ ይችላል። ከጠዋቱ 2 ሰዓት እስከ 6 ሰዓት እስከ ዙህር ግን ለኛ ነው የሰጧችሁ ወላጆቻቸው። ስለዚህ እዚህኛ ቀን ታሳልፏት ያንዳንዷ ደቂቃ ሰዓት በአግባቡ ማለፍ አለባትና በደርስ ሰዓት ማውራት መጫወት አይገባም። በተመደበላችሁ ቦታ ቁጭ ብላችሁ ዒልማችሁን ተከታተሉ። ትምህርት ሲያልቅ ወጣችሁ የመንገድ አደብ ጠብቃችሁ መንደር ሳትረብሹ፣ መስጂድ ላይ ሳትሯሯጡ ሳትረብሹ ወደየ ቤታችሁ ወደየ ቦታችሁ ተመለሱ። ሌላው ተጨማሪ ማሳሰቢያ የመስጂድ ተማሪዎች መሀል ላይ 10 ደቂቃ እረፍት ሲሰጣችሁ የመስጂድ ክብር መጠበቅ አለባቸው። ለእረፍት ስትለቀቁ በረንዳ ላይ ወጥተው መላፋት፣ መራገጥ፣ መዝለል አይገባም። መስጂድ ሳይሆን ሩጫ ሜዳ አሊያ ደግሞ የመፈንጠዣ መዝለያ ስፖርት መስሪያ ስፍራ አድርጋችሁት ነበር መስጂድ። ላ የጁዝ هذا ابدا باي حال። ቦታ አለው፣ ሰዓት አለው፣ ስርዓት አለው፣ ሁሉም ነው። ለ10 ለ15 ደቂቃ አእምሯችሁን አድሳችሁ አርፋችሁ ተመለሱ ተብሎ እንጂ የምትለቀቁት በዛ ሰዓት ጸብ ውስጥ እንድትገቡ፣ እንድትረብሹ፣ የመስጂድ ክብር እንድትነኩ አይደል። እንዲሁ መራመድ፣ ቁጭ ብሎ ማውራት፣ መጫወት በልክ ችግር የለም። መዝለል፣ መራገጥ ፈጽሞ አይቻልም። አህያ ነው የሚራገጠው፣ ሰው አይራገጥም። ያ አብደላህ ከዳሊክ በሴቶችን በኩል መርከዝ እረፍት የምትወጡ በተለይ አዲሱ ግቢ ውስጥ ያላችሁ የግቢ አደብ እንድትጠብቁ፣ እርስ በርስ እንዳትጎዳዱ አደራ ልንላችሁ እንወዳለን። ወደ ደርሳችን እንሸጋገራለን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ በዕድ። ባለፈው ሳምንት ደርሳችን የዐቂደቱ አህሊ ሱና ወልጀማዓ መግቢያውን አይተናል። የኢብኑ ባዝን ተቅዲም ስለ ኪታቡ የተናገሩትን፣ ከዛ በኋላም ዋናው ጸሐፊው ኢብኑ ዑሰይሚን ረሕመቱላሂ ዐለይህ ለክታባቸው መግቢያ ያደረጉትን ንግግራቸውን አይተን ፈሳረ ዐላ ዛሊከ ኡመቱሁ ከሚለው ደርሰናል። ፈሳረ ሄዱ፣ ተጓዙ፣ ዐላ ዛሊከ ከላይ በተገለጸው ነቢዩ ዐለይሂ ሰላቱ ወሰላም ለሰሓቦቻቸው በተግባር ባሳዩአቸው ስርዓት ግልጽ ጎዳና ላይ ተጓዙ። ኡመቱሁ የነቢ ኡመቶች አለዚነ እስተጃቡ ሊላሂ ለአላህ ተባረከ ወተዓላ የእሽታ መልስ የሰጡ እሺ ያሉ፣ ወረሱሊሂ መልእክተኛውን እሺ ያሉ የነቢዩ ተከታዮች በዛው ግልጽ በሆነ ጎዳና ላይ እምነታቸውን፣ ተግባራቸውን፣ ጸባያቸውን አሳምረው መጓዝን ቀጠሉ። ያለፈው ደርስ መጨረሻ አካባቢ ላይ ነቢዩ አለይሂ ሰላቱ ወሰላም ትክክለኛ አቂዳን፣ እምነትን፣ መልካም ስራን፣ መልካም ስነ ምግባርን፣ አደብን፣ ስርዓትን አስተምረው ሄደዋል። ኡመታቸውን ፈተረከ ኡመተሁ ዐለ አልመሐጀቲ አልበይዳ ግልጽ ጎዳና ላይ ቀኑም ማታውም ብርሃናማ የሆነ ነጭ ጎዳና ላይ ትተዋቸው ሄደዋል ብለን ነበር። ሰሓቦችን ግልጽ ጎዳና ላይ አድርገዋቸውን የሄዱት ፈሳረ ዐላ ዛሊካ በዛ ግልጽ ጎዳና ላይ ተጓዙ። ኡመቱሁ የእሳቸው ኡመቶች የነቢዩ ኡመቶች የመጀመሪያዎቹ አለዚነ እስተጃቡ ሊላሂ ወረሱሊሂ ለአላህና ለመልእክተኛው እሺ ያሉ ጥሪያቸውን ያከበሩ የሆኑ ሰሓቦች ነቢዩ በሰጧቸው ባስያዟቸው ግልጽ ጎዳና ላይ መጓዝ ጀመሩ። አደባቸውን ጠብቀው፣ እምነታቸውን ጠብቀው፣ ስራቸውን አሳምረው። ወሁም እሺ ያሉ ግልጹ የነቢዩ ጎዳና ላይ የተጓዙ የነቢዩ ኡመቶች ማን ናቸው ከተባለ ኺረቱል ኸልቂ የሰው ምርጥ የሆኑ ሚነ ሶሓበቲ ሶሓቦች፣ ወታቢዒነ ታቢዒዎች ናቸው። የነቢዩ ኡመት የሚለው ቃል ሰፊ ነው። ማንኛውንም ነቢይ ከተላኩ በኋላ ምድር ላይ የተገኘን የሰው ልጅ ሁሉ ያካትታል ቃሉ። የነቢዩ ኡመት የሚለው የነቢዩ ኡመት በጥቅሉ 2 አይነት ነው። በነቢይ ያመነ የሆነ የኡመት ክፍል ኡመተል ኢጃባ ይባላል። ነቢዩን እሺ ያለው የህዝብ ክፍል ማለት ነው።
ሌላ ደግሞ ኡመቱ ዳዕዋ ይባላል። የነቢ ዳዕዋ ጥሪ የሚመለከተው ግን እሺ ያላሉ ለጥሪው መልስ ያልሰጡ አሉ፣ ካፊሮች ናቸው። ነቢዩ ከተላኩ በኋላ ያሉ የሰው ልጆች በሙሉ በመሰረቱ የነቢዩ ኡመት ይባላሉ። ከዛ በኋላ የነቢዩ ኡመት ለሁለት ይከፈላል። ኡመት አዳዕዋና ኡመት አልኢጃባ ይባላል። ኡመት አልኢጃባ ማለት የነቢይን ጥሪ ተቀብሎ በነቢይ ያመነ ማለት ነው። ኡመት አዳዕዋ ማለት ደግሞ ጥሪው የሚመለከተው ግን ለጥሪው መልስ ያልሰጠ ካፍሮችንም ጭምር ያካትታል። የነቢዩ እሺ ያሉት የኡመት ክፍልም የመጀመሪያዎችና የኋለኞች ተብለው ለሁለት ይከፈላል። ወሁም ኺረቱል ኸልቂ ከነቢዩ ኡመት ምርጥ ፍጥረት ማለት እነሱ ናቸው። ምን ሱሐበት ወታቢዒን ሱሐቦች ታቢዒዎች ቀድመው ያመኑት ህይወታቸውን፣ ገንዘባቸውን፣ አካላቸውን ለእስላም ለዲን አሳልፎ የሰጡት የተሰደዱት ፊሰቢልላህ ለዲን ብለው ሀገራቸውን ትተው ይሄዱ። ወለዚነ ተበዑሁም ቢኢሕሳን ሱሐቦችን ታቢዒዎችን በአማረ መልኩ የተከተሏቸው ተከታዮቻቸውም ጭምር በነቢዩ ጎዳና ላይ ተጉዘዋል። ወተበዑሁም ቢኢሕሳን የሚለው በየትኛውም ዘመን ላይ ያሉ ነቢይን ሱሐቦችን በትክክል የሚከተሉ ሰዎችን ያካትታል። ሱሐቦችን ታቢዒዎችን አላህ እንዳደነቀው እንዳመሰገነው ሁሉ በየትኛውም ዘመን ላይ የሚገኙ ሰዎች የነቢይና የሱሐቦችን መንገድ ከተከተሉ አላህ አድንቋቸዋል፣ አመስግኗቸዋል። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم بلا ቀደምት አማኞች ሱሐቦች እንደዚሁ ደግሞ እነሱን በአማረ መልኩ የተከተሏቸው ሰዎች በየትኛውም ዘመን ቢኖሩ እምነታቸውን፣ ዒባዳቸውን፣ ስነ ምግባራቸውን እንደ ሱሐቦች ያደረጉ ሱሐቦችን ለመምሰል የሞከሩ ሰዎች አላህ ወዷቸዋል ይላል። ስለዚህ እኛ ሱሐቦችን አላገኘንም ነቢይን አላየንም ብሎ ማማረር ሳይሆን በነቢዩ እንዳመኑ ሱሐቦች ከሆነ ስማችን ብቻ ሳይሆን ብዙ ስሙ ኻሊድ የሆነ ሰው፣ ብዙ ስሙ ዓሊ የሆነ ሰው፣ ብዙ ስሙ ዑመር የሆነ ሰው፣ ሐምዛ የሆነ ሰው ብዙ ሰው አለ። ግን በተጨባጭ እነሱን ካልመሰሉ ስሙ ብቻ ዋጋ የለውም። የእነሱን ታሪክ አውቀን የእነሱን ስራ አውቀን እንደ ዑመር ለዲን ጠንካራ ከሆኑ፣ እንደ ኻሊድ የአላህ ጠላቶች ላይ ሰይፍ ከሆኑ፣ እንደ አቡበክር ስዲቅ ለሰው ልጆች አዛኝ ከሆኑ፣ የተራቡትን የሚያበሉ ከሆኑ፣ ለሊት ተነስተው የሚሰግዱ ከሆኑ ኋላ ላይ የመጡ ሰዎችም ቢሆን አላህ ይወዳቸዋል፣ ይቀበላቸዋል። ወለዚነ ተበዑሁም ቢኢሕሳን ማለት ይሄ ፈቃሙ ቢሸሪዐቲሂ የነቢዩ እመቶች የእሳቸው እውነተኛ ተከታዮች የነቢዩን ሸሪዓ በአግባቡ ያዙ። ወተመሰኩ ቢሱነቲሂ የእሳቸው ሱና ላይ ተጣበቁ። ሸሪዓቸውን ያስተማሩትን አስተምህሮት ዲኑን ጠቅላላ ህጉን ቃሙ ይዘውት ኖረዋል፣ አቁመውታል፣ አቋቁመውታል። ወተመሰኩ ቢሱነቲሂ በሁሉም ጉዳይ በሁሉም ቦታ ላይ የነቢዩ ዓለይሂ ሰላቱ ወሰላም ሱና ላይ ተለጥፈዋል። አለቅም ብለው ሱናው ይሄ ነው፣ እንዲህ ነገር ላይ እንዲህ ነው የሚደረገው። ለቅሶ ላይ ሱና አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰርግ ላይ ደስታ ላይ ሱና አስቀምጠውልናል። አለባበስ ላይ ሱና አስቀምጠውልናል። አነጋገር ላይ አመጋገብ ላይ ሱና አስቀምጠውልናል። በእያንዳንዱ ነቢዩ ሱናቸውን አስተምረውን ሰጥተውን በሄዱት ጉዳይ ላይ የእሳቸውን ሱና መከተል እንደሳቸው ጉዳዮችን ማስኬድ ተገቢን ወዐዱ ዐለይሃ ቢነዋጂዲ የነቢዩን ዓለይሂ ሰላቱ ወሰላም ሱና በኋላ ጥርሳቸው ነክሰው ይዘዋል። በኋላ ጥርስ የነቢዩን ሱና ነክሶ መያዝ ማለት ምን ማለት ነው? አጥብቆ አጠንክሮ መያዝ ማለት ነው እንጂ ሱናው ቁስ ነገር ሆኖ በጥርስ ተነክሶ ይያዛል ለማለት አይደለም። የተፈለገበት የነቢዩን ዓለይሂ ሰላቱ ወሰላም ሱና አደብ፣ ስርዓት ብዙ ነገሮች ሊያስለቅቋቸው የሞከሩ እኔ የነቢዩን ሱና አልለቅም ብለው ጸንተዋል አቋማቸው ላይ ማለት ነው። አለባበስ ላይ ነቢዩ ያስቀመጡት ሱና አለ። ይሄን ያለባበስ ሱና ወንድ ልጅ ልብሱን አሳጥሮ ሴት ልጅ ልብሷን አስረዝማ ሙሉ ሰውነቷን ሸፍና መሄድ የነቢዩ ሱና ነው፣ የሱሐቦች ሱና ነው። ባሉበት ሀገር ባሉበት ዘመን ያሉ ሰዎች እንኳን ይሄን አለባበስ ባይቀበሉ ሰዎች ቅጽል ስም ቢሰጡ ኋላ ቀር ቢሉ ፋራ ቢሉ ያልገባው ቢሉ በእስላማዊ አለባበሱ እነሱ ምንም አይመስላቸው። ሰዎች ሊያስለቅቋቸው እንኳን ቢሞክሩ የነቢዩን ሱና አለባበስ ላይ ሌሎችም ነገሮች ላይ በጥርሳቸው ነክሰው ይዛሉ፣ አልለቅም ይላሉ ማለት ነው። አቂደተን ከእምነት አንጻርም፣ ወዒባደተን ከዒባዳ ከአምልኮት አንጻርም፣ ወኹሉቀን ከስነ ምግባር አንጻርም፣ ወአደበን ከስርዓት አንጻርም ነቢዩ ዓለይሂ ሰላቱ ወሰላም ያስያዟቸውን አጥብቀው ነክሰው ይዘው ተጉዘዋል። ሱሐቦች፣ ታቢዒዎች ከዛም በኋላ የነበሩ ኢስላምን ለኛ ያሸጋገሩ ጀግኖች። ነቢይን መከተል ማለት በእምነትና በውጫዊ በገጽታ ብቻ አይደለም።
ብዙ ሰዎች ሱናን የሚገድቡት አለባበስና አነጋገር ላይ ወይም እምነት ላይ ኢባዳም ላይ የነቢዩን ሱና መከተል ያስፈልጋል። ሱሐቦችን መምሰል ያስፈልጋል። ስነ ምግባርም ላይ የነቢዩን ሱና መከተል ሱሐቦችን መምሰል ያስፈልጋል። አህለ ሱና ወልጀማዓነት በአቂዳ ብቻ አይደል፣ በውጭ በልብስ ብቻ አይደል፣ አኽላቅ ስነ ምግባርም የነቢዩና ሱሐቦችን መምሰል አለ። ነቢዩ ታጋሽ ነበሩ። ነቢዩ እውነተኛ ነበሩ አለይሂ ሰላቱ ወሰላም። ነቢዩ ትህትና ነበራቸው። ሰው ያከብሩ ነበር። ለሰው ያዝኑ ነበር። ሰው ያበሉ ነበር። የተጣላን ያስታርቁ ነበር። የበደላቸውን ይቅር ይሉ ነበር። ለተቸገረ ፈጥነው ይደርሱ ነበር። ኢላ ገይሪ ዛሊክ ይሄም አህለ ሱናነት ውስጥ ይካተታል። አደብ እና ሁሉቅ ተመሳሳይ ናቸው፣ በመሰረቱ አንድ ናቸው። ግን ሁለቱ አብረው ከመጡ በተወሰነ መልኩ የተለየ ትርጉም ሊኖራቸው ይችላል። ሁሉቅ ማለት ውስጣዊ ነገሮችን የበለጠ ይመለከታል። ከውስጥ የሚመነጩ ተፈጥሯዊ የሆኑ በልምምድ ሊመጡ የሚችሉ በተፈጥሮም ሊታደሏቸው የሚችሉ ነገሮች ሁሉቅ ይባላል። ራሳችን ላይ የሚታዩ ነገሮች ናቸው። ሲናገሩ እውነት መናገር፣ ማፈር፣ ሐያ ማድረግ፣ ታላቅን ማክበር፣ ትልቅ ሰው ሲመጣ ቦታ መስጠት፣ ትልቅን ሰው በክብር ስሙ መጥራት ኢላ ገይሪ ዛሊክ እነዚህ ከተፈጥሮ ጋር የተያያዙ ነገሮች ሁሉቅ ይባላል፣ ስነ ምግባር ይባላል። አደብ ማለት ግን የሆነን ነገር በተመለከተ እኛ የምናንጸባርቀው ነገሮችን የምናስተናግድበት መንገድ ነው። ለምሳሌ መስጂድ የመግባት አደብ ይባላል። መስጂድ የመግባት ሁሉቅ አይባልም። መጸዳጃ ቤት የመግባት አደብ ይባላል። መጸዳጃ ቤት የመግባት ሁሉቅ አይባልም ማለት ነው። መስጂድ ስንገባ ልናሟላው የሚገባ፣ ቤት ስንገባ ልንጠብቀው የሚገባ፣ ትምህርት ቦታ ላይ ስንቀመጥ ልንጠብቀው የሚገባ፣ እንደየቦታው እኛ ላይ ሊኖር የሚገባው አደብ ስርዓት አደብ ይባላል። መስጂድ ስንገባ በቀኝ እጅ መግባት፣ በቀኝ እግር መግባት ሱና ነው። ቢስሚላህ ማለት ሱና ነው፣ አደብ ነው። መስጂድ እንደገቡ 2 ረካ ሳይሰግዱ አለመቀመጥ የመስጂድ አደብ ነው። መስጂድ ላይ ጮክ ብሎ አለማውራት የመስጂድ አደብ ነው። ኢላ ገይሪ ዛሊክ መጸዳጃ ቤት ሲገባ ግራ እግርን ቀድሞ ማስገባት የመጸዳጃ ቤት አደብ ነው። ለመጸዳዳት ሳይቀመጡ ልብስ አለመግለጽ የመጸዳጃ ቤት አደብ ነው። መጸዳጃ ቤት ሆኖ አለማውራት የመጸዳጃ ቤት አደብ ነው። እስቲንጃ በግራ እጅ ማድረግ የመጸዳጃ ቤት አደብ ነው። ኢላ አኺሪሂ ከሁኔታዎች ጋር ተያይዞ የምናደርጋቸው ነገሮች አደብ ይባላሉ። እኛ ጋር ያሉ ውስጣዊ የታነጽንባቸው ነገሮች ደግሞ ሁሉቅ ይባላሉ። ፈሳሩ ሆኑ ሁም እነሱ አጣኢፈቱ አለዚነ ላ የዛሉነ ዐለል ሐቅ ዛሂሪን ቡድኖች ሆኑ። ምን አይነት ቡድኖች? አለዚነ ላ የዛሉነ ዐለል ሐቅ ሐቅ ላይ ዛሂሪን የበላዮች ከመሆን ማይወዝኑ ማይወገዱ አንጃዎች ሆኑ። በምን? አኽላቃቸውን፣ ዲናቸውን፣ ዒባዳቸውን በማሳመራቸው በማስተካከላቸው ምክንያት። የበላይነት የሚገኘው እምነትን በማስተካከል፣ ስራን በማሳመር፣ ጸባይን በማሳመር። ፈሷሩ ሁም አጣኢፋ አለዚነ ላ የዛሉነ ዐለል ሐቅ ዛሂሪን ላ የዱሩሁም አይጎዳቸውም፣ መን ኸዘለሁም ሊያዋርዳቸው የሞከረ አው ኻለፈሁም የሚተቃረናቸው ሐታ ያእቲ አምሩላህ የአላህ ውሳኔ እስኪመጣ ድረስ ቅያማ እስኪቆም ድረስ ማለት ነው። ሁም ዐላ ዛሊከ ያው አቋማቸው ላይ ሆነ። ጠላት የሚጎዳን መቼ ነው? እምነታችን ሲበላሽ፣ ስራችን ሲበላሽ፣ ጸባያችን ሲበላሽ። በእምነታችን ጠንካሮች ከሆነ፣ በዒባዳችን ጎበዞች ከሆነ፣ ከአላህ ጋር ከሰው ጋር ያለንን አኽላቅ ስርዓት ከጠበቅን ጠላት ሊጎዳን ቢሞክር ቢጥር አይሳካለትም ነው። ስለዚህ ሙስሊሞች ራሳቸውን የሚጎዱት ራሳቸው ናቸው ማለት እንችላለን። የጠላት ጉዳት ቢበዛ አዳ ነው። ለን የዱሩኩም ኢላ አዳ። እናንተን አይጎዷችሁም በማሳቀቅ እንጂ። በየጊዜው የሚሰሙ ዜናዎች አሉ። ይህን ያክል መስጂድ ፈረሰ፣ ይህን ያክል ቁርአን ተቃጠለ፣ ይህን ያክል ሙስሊም ሴቶች በሒጃባቸው ምክንያት ከትምህርት ቤት ተባረሩ፣ መሰል ነገሮችን እንሰማል። ያ የምንሰማው ነገር እኛን ከማሳቀቅ ከማሳመም ውጪ እስላምን ራሱን ግን አይጎዱትም። አንድ መስጂድ ቢፈርስ ብዙ መስጂድ ይሰራል። አንድ ቁርአን ቢቃጠል ብዙ ቁርአን ይታተማል። ሁሉንም ቁርአን ቢያቃጥሉት ብዙ ሐፊዞች ልብ ውስጥ ቁርአን ታትሞ ቁጭ ብሏል። ስለዚህ እናንተን የሚጎዷቸው ነገር የለም ብላ። እኛ የምንጎዳው መቼ ነው? ራሳችንን ስንጎዳ ነው። መቼ? አኽላቃችን ሲበላሽ፣ ውሸታሞች ስንሆን፣ አታላዮች ስንሆን፣ እርስ በርስ መከባበር መተዛዘን ስንተው፣ አኽላቃችን መጥፎ ሲሆን፣ ዒባዳ ላይ ሰነፍ ስንሆን፣ አዳን እየሰማን ወደ ኳስ የምንሄድ ከሆነ፣ አዳን እየሰማን የጀመርነውን ወሬ መንቀጥል ከሆነ፣ በዲናችን ስንደክም፣ በስነ ምግባራችን ስንደክም ነው ጌታ ላ የዱሩ መን ኸዘለሁም አው ኻለፈሁም። ሰዎች ቢቃረኗቸው የነቢን ተከታዮች ሰዎች ሊያዋርዷቸው ሊጎዷቸው ቢሞክሩ እንኳ አይጎዷቸው። ምን እስካለ ድረስ? የግል የውስጥ ጥንካሬ እስካለ ድረስ።
ቢላልን ያን ሁሉ ሲያሰቃዩአቸው የመካ ሰዎች ነው ኡመያ ልጁ ሌሎችም ቢላል አልተጎዱም። ዲናቸው አልተጎዳም። አካላቸው ሊጎዳ የቻለው ውስጥ ጠንካራ ከሆነ የአካል ጉዳት ምንም አይደለም። ዛሬ ሙስሊሙ ቁጥሩ ብዙ ከመሆኑ ጋር በሀብትም በምንም ከካፊሮች ማይተናነስ ከመሆኑ ጋር ነገር ግን ሙስሊሙ ኡማ ደካማ ሐቁ ይነካል። እምነቱን አላህ ባዘዘው መሰረት ለማስኬድ ይቸገራል። እኛም ሀገር ሌሎችም ሀገሮች ላይ ምክንያቱም ምንድነው የግል ኢባዳ ላይ ሰነፎች ደካማዎች ስለሆነ እርስ በርስ ስለማንከባበር ስለማንዋደድ ነው። ለጠላት በር ስለምንከፍት ነው። ያ መሆን የለበትም። ሙስሊም ወንድሙን ሁሉ ሊወድ ይገባል፣ ሊያከብር ይገባል። ሙስሊም እህቷን ልትወድ ልታከብር፣ ሊተሳሰቡ፣ ሊተባበሩ፣ ሊረዳዱ ይገባል። አልሙስሊሙ አኹ አልሙስሊሚ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ለሙስሊም ወንድም ነው። እናት የወለደችው ብቻ ሳይሆን አባት የወለደው ብቻ ሳይሆን ወንድም የሚባለው ላኢላሃ ኢለላህ ሙሐመዱ ረሱሉላህ ያለ በሙሉ ምንድነው ወንድምና እህት ነው። እንደ እህት ይወደዳል፣ እንደ እህት እንደ ወንድም ይከበራል፣ ይታዘንለታል። ወነሕኑ ወሊላሂ አልሐምድ እኛ አላህ የተመሰገነ ይሁንና አላ አሳሪሂም የነሱ ፋና ላይ የነሱ መንገድ ላይ ሳኢሩነ ተጓዦች ነን። ወቢሲረቲሂም የነሱን ሲራ ታሪክ አልሙአየደቲ ቢልኪታቢ ወሱነ በቁርአንና ሐዲስ የተጠናከረ የነሱን ታሪክም ይዘን ሙህተዱነ ጎዳና ላይ የምንጓዝ ነን። የነሱን ሲራ መሪያችን አድርገን እነሱ ሲያደርጉ የነበረውን ለማድረግ የሞከረን እነሱ ሲጠሉት የነበረውን እየተወን የምንጓዝ ሰዎች ነን። ذلك نقول ذلك ይሄን እንላለን ተሐዱሰን بنعمة ተዓላ የአላህን ጸጋ ከመግለጽ አንፃር ነው። አላህ ለኛ የሰጠንን ውለታ ከመናገር አንፃር ነው፣ ራስን ለማድነቅ ሳይሆን። ወበያንን ለመግለጽም ነው። ሊማ የጅቡ ግዴታ የሚሆነውን ለማሳወቅ አን የኩነ ዐለይሂ ኩሉ ሙእሚኒን አማኝ ሁሉ ሊሆንበት እሱ ላይ ሊሆን የሚገባውን ከመግለጽ አንፃር ነው። እኛ እንደ ሙስሊም የነቢይን ዓለይሂ ሰላቱ ወሰላም ሱና እንደሚከተል ሰው አቂዳችንን እምነታችንን የምንገልጸው እኛ የእነሱን መንገድ ተከታዮች ነን ስንል ልንከተል ይገባናል ማለት ነው። ሁሉም ነገር እነሱን ተከትለናል ብለን ራሳችንን ማድነቅ ሳይሆን እኔ ሱሐቦች ተከታይ ነኝ ሲባል እነሱን ለመምሰል የምጥር ሰው ነኝ፣ ከነሱ መንገድ አልወጣም፣ ከነሱ ቀደም አልልም፣ እነሱ ያልሰሩትን አልሰራም ማለት ነው። ወነሰሉ ላህ ተዓላ አላህን እንጠይቃለን አን ዩሰቢተና እንዲያጸናን ወኢኽዋነና አልሙስሊሚን ሙስሊም ወንድሞቻችንንም ጭምር ቢልቀውሊ ሳቢቲ ጽኑ በሆነው ቃል ላይ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ላይ አላህ እንዲያጸናን አላህን እንጠይቀዋለን። ፊል ሐያቲ አዱንያ የዱንያ ህይወትም ላይ ወፊል አኺራ በአኺራም ላይ ዱንያም ላይ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ብለን ምንጸና አላህ እንዲያደርገን ከኩፍር አላህ እንዲጠብቀን። ወፊል አኺራ አኺራም ላይ መላኢኮች ሲጠይቁን ቀብር ውስጥ ሰንተን መን ረቡከ ስንባል ረቢ አላህ ወመን ነቢዩከ ስንባል ነቢይ ሙሐመድ ለማለት አላህ እንዲያበቃን አላህን እንጠይቀዋለን። ብዙ ሰዎች ከሙስሊም ቤት ተወልደው እስከ 7 አያታቸው ሙስሊም ሆነው የቆጠሩ የሆነ ሰዓት ላይ የሚከፍሩ ሰዎች አሉ። እስላም ላይ ኖረው ሲሞቱ ነሰላህ ሰላም ወልዓፊያ ኻቲማቸው ተበላሽቶ የሚከስሩ ሰዎች አሉ። ከዛ አላህ እንዲጠብቀን እስላም ላይ ኖረን እስላም ላይ ምንሞት አላህ እንዲያደርገን የሐቅ የእውነት ቃል ላይ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ላይ ዱንያ አኺራም ላይ አላህ እንዲያጸናን አላህን እንጠይቀዋለን። ከዱንያ ሲወጣ የመጨረሻ ቃሉ ላኢላሃ ኢለላህ የሆነለት ሰው ጀነት ይገባል ተብሏል። ከዱንያ ሲወጣ መጨረሻ ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ይገባል። መጨረሻ ቃሉን ማለቱ ብቻ አይደለም ዋናው ውስጥ ልብ በሱ መሞላት አለበት። ያ የመጨረሻው ሰዓት የፍጻሜው ሰዓት ከባድ ነው። ሰከራቱል መውት የሰው ልጆችን የሚያስትም ከባድ ስቃይ ነው ውስጡ ላይ ያለው። በዛ ሰዓት ተፋውጥቶ ላኢላሃ ኢለላህ ማለት የውስጣችን በላኢላሃ ኢለላህ የተሞላ የላኢላሃ ኢለላህን ጣዕም የቀመሰ መሆን አለበት። እንዲሁ በዋዛ በቀላሉ አይገኝም። ሲሞቱ ላኢላሃ ኢለላህ ብሎ መሞት። ያ እንዲሳካ ዛሬ የላኢላሃ ኢለላህን ትርጉም ማወቅ፣ የላኢላሃ ኢለላህን ሕግ መጠበቅ ያስፈልጋል። ሶላት መስገዱ፣ ዘካ ማውጣቱ፣ ሐጅ ማድረጉ፣ ሴት ልጅ ሒጃብ ማድረጓ፣ ከአጅነቢ ጋር ያላትን ግንኙነት ማስተካከሉ አላ ገሪ ዛሊክ እነዚህ ሁሉ የላኢላሃ ኢለላህ ማሟያ መጠበቂያዎች ናቸው። ላኢላሃ ኢለላህ በአፍ ብቻ የሚባል ቃል አይደለም። ላኢላሃ ኢለላህ ሐቆች አሉት። አን ዩሰቢተና ወኢኽዋነና አልሙስሊሚን ቢልቀውሊ ሳቢት ፊል ሐያቲ ዱንያ እኛንም
መላ ሙስሊም ወንድም እህቶቻችንንም አላህ እንዲያጸናን በዱንያም በአኺራ በእውነቷ ቃል ላይ ላኢላሃ ኢለላህ ላይ እንዲያጸናን አላህ እንጠይቀዋለን። ወአን የሀበለና እንዲሰጠንም ሚንሁ ከሱ የሆነ ረሕመተን እዝነት እንዲሰጠን እንዲያዝንልን እንጠይቀዋለን። ኢነሁ ሁወል ወሃብ ጌታ አላህ እሱ በጣም ሰጪ የሆነ ጌታ ነው። ሁሌ የሚሰጥ እሱ ነው፣ ከመስጠትን ማያቋርጥ። ወሊአህሚየቲ ሀዘል መውዱዕ ይህ ጉዳይ በጣም አንገብጋቢ ስለሆነ ወተፈሩቂ የተለያየም ስለሆነ አህዋኢል ኸልቂ የሰዎች ዝንባሌ ፊህ በዚህ ርዕስ ላይ በአቂዳ በእምነት ጉዳይ ላይ የሰዎች አመለካከት የተለያየ ሆኗል። በተለይ አሁን ላይ አኺር ዘመን ላይ የተለያዩ አይነት እምነቶች አሉ፣ የተሳሳቱ እምነቶች አሉ። በአፋቸው ላ ኢላሃ ኢለላህ ከማለታቸው ጋር ብዙ አይነት እምነት ያላቸው ሰዎች አሉ። በአላህ ጉዳይ ራሱ በአላህ ባህሪ ጉዳይ ራሱ ብዙ ሀዋ ስሜቶች ዝንባሌዎች ስላሉ ጉዳዩ አሳሳቢና አንገብጋቢ ስለሆነ አሕበብቱ እኔ ወደድኩኝ ፈለግኩኝ አናክቱ በመጻፍ አላ ሰቢል ኢኽቲሳሪ አጠር ባለመልኩ ባጭሩ አቂደተና እኛ የሙስሊሞችን የነቢ ተከታዮችን ትክክለኛ አቂዳ መጻፍ ፈለግኩኝ። አቂደተና አቂደቲ አህሊ ሱነቲ ወልጀማዓ የአህለ ሱና ወልጀማዓን እምነት የያዘ አጠር ያለ መጽሐፍ ማዘጋጀት ፈለግኳ። መጽሐፉን ሁሉም ይጽፋል፣ ከሙስሊም አልፎ ካፍርም ጽፏል ስለኛ ማለት ነው። ሙስሊም ያልሆነ የፊቅህ ኪታብ የጻፈ ሰው አለ በአቡ ሐኒፋ መድሀብ ብሎ የኢማሙ ማሊክን መድሀብ ሲያስተምር የቆየ ሰው ተገኝቷል በቅርቡ ጊዜ ከዩሮፕ መጥቶ። ከዛ በኋላ ለስለላ መጥቶ ሰልም ያለው ብሎ ከሙስሊሞች ጋር ተመሳስሎ ቁርአን ቀርቶ ፊቅህ ቀርቶ ሲያስቀራ ሲያሰግድ ኖሮ የስለላ የሸር ስራውን ከጨረሰ በኋላ ወደ ሀገሩ ተመልሶ ሄዶ ለዛ ሀገር ሰዎች ደብዳቤ ጽፎላቸዋል። በእናንተ መድሀብ እምነት መሰረት ከካፍር ኋላ የሰገደ ሰው ሶላቱ ባጥል ነው፣ እስከዛሬ ከኔ ኋላ የሰገዳችሁትን ሶላት ቀባውጡ ብሎ ደብዳቤ ጽፎላቸዋል። ስለዚህ ዋናው መጽሐፉ አይደለም የተጻፈው እውነት ነው ወይ፣ የተጻፈው ከቁርአን ከሐዲስ የተቀዳ ነው ወይ፣ ፍሬ አለው ወይ፣ ተመራ አለው፣ ውጤት አለው ወይ? አልአምሩ ኸጢር ጅደን። እዚሁ እኛ ሀገር ላይም ቡኻሪ ክታብ ተውሂድን የቀሩ ካፍሮች አሉ። ቡኻሪ ትልቁን ክታብ ማለት ነው። ክታብ ተውሂድን አወል ሶፍ ቁጭ ብሎ የቀሩ ካፍሮች አሉ። ለስለላ ተመድበው የሆነ ኮሽታ የሰሙ ጊዜ ፍርድ ቤት ላይ ቆመው ቡኻሪ ላይ እንዲህ ብለሃል፣ ክታብ ተውሂድ ላይ እንዲህ ብለሃል። ሄዳ የሰው ልጅ ለዲኑ ጠንቃቃ መሆን አለበት። የተሰጠውን ሁሉ ተቀብሎ መጉረስ ማዘገባት የለበት። ኢነ ሀዘል ዒልመ ዲኒ ፈንቡሩ አመን ተአኹዙነ ዲነኩም የተባለው ለዚህ ነው። ዒልም ማለት ዲን ነው። ዲናችሁን ከማን እንደምትወስዱ ልብ በሉ ተብሏል። ዛሬ ላይ ሚዲያው፣ ሶሻል ሚዲያው፣ ቴሌቪዥኑ፣ ስልኩ፣ ኮምፒውተሩ ወደ እምነት የሚባሉ ነገሮች የሚጣሩ ብዙ ናቸው። ሁሉም የተከፈተውን ሁሉ የተሰራጨውን ሁሉ ተቀብለን ልንጎርስ ሳይሆን ጠንቀቅ ብለን አላህን ተባረከ ወተዓላ ኢህዲነ ሲራጠል ሙስተቂም ብለን ዘውትር እየጠየቅን ዲናችንን ልንመርጥ ይገባናል። መጽሐፉን ሁሉም ይጽፋል፣ ግን እንደ ኢብኑ ዑሰይሚን፣ ኢብኑ ባዝ፣ አልባኒ ያሉ በኢማምነት የተመሰከረላቸው አላህ ኢኽላስን የቸራቸው ያደላቸው ዒልማቸው ምድርን ያዳረሰ ከቁርአን ከሐዲስ ወጥተዋል ተብሎ አንድ ነጥብ ያልተያዘባቸው አይመቱል ኢስላም የጻፏቸው ሲሆኑ ልብ ተረጋግቶ ማንበብ ያን መመሪያ መከተል መተግበር ይቻላል። አሕበብቱ አን አክቱበ ዐላ ሰቢል ኢኽቲሳሪ ዐቂደተና አጠር አድርጌ ዐቂዳችን የሙስሊሞች የአህለ ሱና ወልጀማዓ ዐቂዳ የሚገልጽ መጽሐፍ ማዘጋጀት ፈለግኩኝ። ወህየ የአህለ ሱና ወልጀማዓ ዐቂዳ ሲባል አህለ ሱና ወልጀማዓ የሚለውን ቃል ማይወዱ ሰዎች አሉ፣ ግር የሚላቸው ሰዎች አሉ። ለምን ይባላል? አዲስ የመጣ ቃል ነው የሚለው አይደለም። አህለ ሱና ወልጀማዓ ማለት ሙስሊም ማለት። የአህለ ሱና ወልጀማዓ ዐቂዳ እምነት ማለት አርካኑል ኢማን ነው። ወህየ የአህለ ሱና ወልጀማዓ ዐቂዳ እምነት ማለት እዚህ ክታብ ላይ በሰፊው የሚብራሩት አልኢማኑ ቢላህ በአላህ ማመን ምን ማለት ነው? በአላህ ማመን ማለት ይሄን ነው የምንዳስሰው። ወመላኢከቲሂ በመላኢኮች ማመን በመላኢኮች ማመን ማለት ምን ማለት ነው? ይሄ ነው የሚብራራው። ወኩቱቢሂ ወሩሱሊሂ አላህ ባወረዳቸው ኩቱብ መጽሐፎች፣ አላህ በላካቸው ረሱሎች ማመን ምን ማለት ነው? ምን ማካተት አለበት? ይሄ ነው የሚተነተነው። ወልየውሚል አኺሪ በመጨረሻው ቀን ማመን፣ ወልቀደሪ ኸይሪሂ ወሸሪሂ በቀደር ማመን በኸይሩም በጥሩም በሸሩም ጥሩ ባልሆነውም ለኛ ጥሩም ይሁን መጥፎ ነገር ሲገጥመን አላህ ቀድሮት ነው ብሎ መረጋጋት ወዶ መቀበል። በእነዚህ 6 ነጥቦች ዙሪያ ነው የአህለ ሱና ወልጀማዓ ዐቂዳ የሚያጠነጥነው። አዲስ ነገር የለም። ሳኢለኒላህ ተዓላ አላህን እየጠየቅኩ ክታቤን አዘጋጃለሁ ጀምራለሁ። አን የጅዐለ ዛሊከ ይሄን ስራ እንዲያደርገው ኻሊሰን ሊወጅሂሂ የአላህ ፊት ተፈልጎ በኢኽላሱ የተሰራ እንዲያደርግልን አላህን ጠይቋለን።
ሙዋፊቀን ሊመርዳቲሂ አላህ ከሚወደው ውዴታ ጋር ከአላህ ውዴታ ጋር የሚገጥ እንዲያደርግልኝ አላህን ጠይቀዋለሁ። ናፊዐን ሊዒባዲሂ ለባሮቹ የሚጠቅም እንዲያደርግ አላህን ጠይቀዋለሁ። ብዙ የተጻፉ ክታቦች አሉ ለሰዎች ያን ያክል የማይጠቅሙ። ስለዚህ ይህን ክታብ መጽሐፍ ለእኔ ለጸሐፊውም ለአንባቢዎችም ለተማሪዎችም የሚጠቅም የአላህ ፊት ተፈልጎ የተዘጋጀ እንዲያደርግልኝ አላህን እጠይቃለሁ። ማን ነው ይሄን ያሉት? አልሙአሊፍ ጸሐፊው ማን ናቸው? ሙሐመድ እብን ሷሊሕ አልዑሰይሚን። እሳቸውን ማስታወቅ አይጠበቅብንም። በዘመናችን ከነበሩ ታላላቅ አይማዎች፣ ኢማሞች፣ ፉቃሃዎች መሃል አንዱ ናቸው። ልጆችን በጣም ይወዱ ነበር። ልጆችን ያጫውቱ ነበር። ብዙ ክታቦቻቸውም ለልጆች በሚገቡ መልኩ የተዘጋጁ ናቸው። መንገድ የሄዱ መንገድ ላይ የገጠሟቸው ልጆችን ሁሉ ዝቅ ያሉ ሰላም ነው ነበር። ልብሳ ጀለቢያቸው ይቆሽ ነበር፣ እጃቸው ይቆሽ ነበር። ጭቃ እያቦኩ ያሉ ልጆችን የሄዱ ሰላም ያሉ ማለት። ይሄ ከድሮ ጀምሮ ከመሻይኾቻቸው ጀምሮ የወረሱት ነው። የኢብኑ ዑሰይሚን ታላቅ የመጀመሪያ ሼኻቸው አብዱራህማን ኢብን ሰዕዲ የሚባሉ ናቸው። አንዴ ግቢያቸው ቤታቸው ሲገቡ አብዱራህማን ኢብን ሰዕዲ ልጆቻቸው ሲጫወቱ አዩዋቸው፣ የጭቃ ቤት ሰርተው። ከዚያ በኋላ ቤት ገብተው ሲወጡ ና ቡና ጠርተናል አሏቸው። ኢማሙ ሰዕዲ ማለት ነው። ልጆች እዛው ግቢ ውስጥ ጥግ ላይ ቡና አፍልተው ጭቃ የሆነ ነገር ሰርተው ና አሏቸው። መስጂድ መሄዳቸውን ፍርድ ቤት መሄዳቸውን ትተው ሰዓት ቀንሰው ሄደው የልጃቸው ቤት የጭቃ ቤት ውስጥ መጫወቻ ውስጥ ገብተው ቁጭ ብለው ሻይ ቡና ብለው ያቀረቡትን እኔ ፍሬ ምናምን የቴምር ፍሬ ይህን ነገር ነው ወረቀት ምናምን ነው የሚሆን። እሱን ቁጭ ብለው ልጆች የሚያደርጉትም ማለት ነው አድርገውላቸው ሄዱ። ልክ ሲወጡ ሌላኛዋ ልጃቸው የኔ ቤት እዛ ጋር ነው፣ ነገ ደግሞ እኔ ጋር ትመጣለህ አለቻቸው። በማግስቱ ሰዓታቸውን ጠብቀው እንደዚሁ ሌላኛዋ ልጃቸው ጋር ቤት የልጆች መጫወቻ ቤት ሄደው